ቴሪ ሄነሪ አርሰናል እንደ ትልቅ ክለብነቱ ብዙ ሌጀንዶችን በክለቡ ታሪክ አይቷል። ዛሬ ሙሉ የአርሰናል ደጋፊ በስሙ የሚዘምሩለት በታላቁ ስታዲየም ፊት የመታሰቢያ ሐውልት ያቆሙለትን ተጫዋች እናነሳ ወደናል። አብራችሁን ቆዩ። ቴሪ ዳንኤል ሄነሪ የተወለደው ኦገስት 17 1977 ሊንስ ፈረንሳይ ሲሆን ቁመቱ 1 ሜትር ከ88 የሚጫወትበት ስፍራ የአጥቂ መስመር ነው። ቴሪ በልጅነቱ በጣም እምቅ ችሎታ የነበረው ታዳጊ ነበር። ይህን የተመለከተው ወላጅ አባቱ እንደ አውሮፓውያን አቆጣጠር በ1989 ለክለብ እንዲመረጥ በማድረግ ሁልጊዜ በልምምድ ሰዓት እንዳይቀር ይገፋፋው ነበር። በዚህ አጋጣሚ ነበር ለአሁኑ ትልቅነቱ መሰረት የጣለለትን አሰልጣኝና አማካሪውን ጄን ማሪ ፓንዛን የተገናኘው። ይህ ሰው በሄነሪ የመጀመሪያ ተጫዋችነት ጊዜው ጥሩ ተጫዋች እንዲሆን የበኩሉን ሚና ተጫውቷል። ይህም ጥረት ተሳክቶ እንደ አውሮፓውያን አቆጣጠር በ1990 ሞናኮ የልጁን ብቃት ለማየት የራሱን ስካውት አርኖልድ ኮታሎንን ወደ ስፍራው ልኮ ነበር። ወደ ስፍራውን በደረሰ ጊዜ የሄነሪ ክለብ ከአንድ ክለብ ጋር በግጥሚያ ላይ ነበር። በዚያም ጨዋታ የተለየ ብቃቱን በማሳየት 6-0 በተጠናቀቀው ጨዋታ ላይ 6ቱንም ጎሎች በማስቆጠር የኮታሎንን ልብ መስረቅ በመቻሉ ሞናኮን እንዲቀላቀል ወዲያው ጥያቄ አቅርቦለታል። ይሁን እንጂ የሄነሪ የትምህርት ውጤት እምብዛም በመሆኑ ለተጫዋቾች የሚሰጠውን ኮርስ እንዲከታተል ግዴታ ሆኖበት ነበር። እንደ አውሮፓውያን አቆጣጠር ኦገስት 31 1994 የሄነሪ ፕሮፌሽናል ተጫዋችነትን በሞናኮ የጀመረበት ነበር። የመጀመሪያ ጨዋታውን ከኒንስ ጋር አድርገው 2-0 ተሸንፈዋል። በቆይታውም በዛን ጊዜ የሞናኮ አሰልጣኝ በነበሩት በአርሰን ቬንገር በክንፍ በኩል ሚና ተሰጥቶት ይጫወት ነበር። ይህም የተደረገው ልጁ ፍጥነትና ኳስን የመቆጣጠር ብቃት አጣምሮ የያዘ ተጫዋች ስለነበረ ነው። በሞናኮ ቤት ብዙ ክብሮችን በግሉ አሳክቷል። ያንግ ፉትቦል ፕሌየር ኦፍ ዘ ይር፣ በሞናኮ ቤት የሊጉን ታይትል ማሸነፍ፣ በአውሮፓ ሻምፒዮንስ ሊግ ሰሚ ፋይናል ድረስ መጓዝ፣ በዛው ሲዝን ደግሞ በ7 ጎሎች የፈረንሳይን ሊግ ሪከርድ መስበር፣ በ1998 ደግሞ ከብሔራዊ ቡድኑ ጋር የፊፋ ወርልድ ካፕን አንስቷል። ሄነሪ እነዚህን ሁሉ ድሎች በሞናኮ ቤት ቢያሳካ እንደ አውሮፓውያን አቆጣጠር ጃንዋሪ 1999 የሞናኮ ቆይታው ማብቂያ ሆኗል። በሞናኮ ፕሮፌሽናል የእግር ኳስ ጉዞ በ105 ጨዋታዎች 20 ጎሎችን በማስቆጠር ገና ከመጀመሪያው ውጤታማ ተጫዋች መሆኑን አሳይቷል። የሄነሪ ቀጣይ ማረፊያው በጣሊያኑ ኃያል ክለብ ጁቬንቱስ ነበር። በዚህም በሞናኮ ካፈራው የቅርብ ጓደኛው ዴቪድ ትሬዝጌን ቀድሞ ነበር በጣሊያኑ ክለብ መድረስ የቻለው። ቢሆንም በክለቡ የተሳካ ጊዜ ማሳለፍ አልቻለም ነበር። ለዚህም ማሳያው በ16 ጨዋታዎች 3 ጎል ብቻ ማስቆጠሩ ነበር። ስለዚህም የሄነሪና የጁቬንቱስ ጉዞ በአጭሩ ነበር የተቋጨው። ሌላውን የእንግሊዝ ኃያል ክለብ ማረፊያ አድርጎ ስለነበር እንደ አውሮፓውያን አቆጣጠር ኦገስት 3 1994 የሄነሪ የአርሰናል የክለብ ጅማሮ ነበር። በዚህም የቀድሞውን የሞናኮና የአሁኑን የአርሰናል አሰልጣኝ አርሰን ቬንገርን ሊቀላቀል ችሏል። አርሰናል የፈረንሳዩን አጥቂ ከማስፈረሙ በፊት የአጥቂ ስፍራውን በሌላኛው ፈረንሳይ ኒኮላስ አኔልካይ ይመራ ነበር።
በዚህም በሄነሪ ወደ ክለቡ መግባት ላይ ከባድ ውዝግብ አስነስቶ ነበር። አስተያየት ሰጪዎች ከሚያነሱት ሐሳብ አንዱ ልጁ ለእንግሊዝ ሊግ አዲስ በመሆኑ ይከብደዋል የሚል ነበር። በእርግጥ በመጀመሪያዎቹ የአርሰናል 8 ጨዋታዎች ምንም ጎል ባለማስቆጠሩ ይህ ይፈጠራል የሚለው ሐሳብ በብዙዎች ተቀባይነት አግኝቶ ነበር። የኋላ ግን ሄነሪ የተቺዎቹን አፍ አዘግቶ በሁሉም ጨዋታዎች 26 ጎሎችን በማስቆጠር በዛ ሲዝን ከዩናይትድ ቀጥሎ ሁለተኛ እንዲጨርስ በዩኤፋ ካፕ ፋይናል ደርሶ በጋላታሳራይ ተሸንፎ ሁለተኛ እንዲወጣ አብቅቶታል። ፓርት2 እንዲቀጥል ከፈለጋችሁ በኮመንት አሳውቁኝ። በአርሰናል ዜናና ታሪክ ከተደሰታችሁ ለተጨማሪ እይታ ፈካቲዩብን ሰብስክራይብ፣ ሼር፣ ላይክ በማድረግ እንዲያበረታቱኝ ጠይቃለሁ።